እላችኋለሁኝ ደህና ናችሁ? እግዚአብሔር ይመስገን። እግዚአብሔርን እጅግ አድርጌ አመሰግናለሁ በፊታችሁ ስለቆምኩኝ። ሁልጊዜ በቆምኩ ቁጥር የምናገረው ነገር አለ፣ እንደ ልማድ እንደ ልምድ ሳይሆን ነገር ግን ማድረግ ያለብኝ ሁሌም የማይቀልብኝ ነገር ስለሆነ እንዲህ እላለሁኝ። መቼም ሰው በሰው ፊት ያለ እግዚአብሔር ምሕረት ሊቆም አይችልም። የሚያቆም እግዚአብሔር ብቻ ነው። በተለይም ደግሞ ከእግዚአብሔር ቃል ለማካፈል ሁልጊዜ በሰዎች ፊት ስቆም ያለ እግዚአብሔር ምሕረት እንዳይደለ እንዲሰመርበት ፈልጋለሁ። ስለዚህ በእናንተ ፊት ያቆመኝ የእርሱ ምሕረት ነው። ስለዚህ I really want to acknowledge his mercy upon me። ስለዚህ በእግዚአብሔር ምሕረት የተጠበቀና በፊታቸው የቆመ ሰው እንደሆንኩ እንድታስቡ ፈልጋለሁ። ይሄ ምሕረት ለኔ ብቻ ሳይሆን ለእናንተም እንደዚሁ በስቶላችኋል አይደል? እንደ ልማድ እሁድ ስለሆነ የመጣችሁ አይመስለኝም። እና የሰው ህይወት የጧት ጤዛ እንደሆነ መቼም ማስረዳት አያስፈልግም። ምክንያቱም የታወቀ ነው፣ የምናየው ነው። ነገር ግን እግዚአብሔር እድልን ይሰጣል አይደል? ጧትን ይሰጣል፣ ማለዳን ይሰጣል፣ ቀንን ይሰጣል፣ ምሕረትን ያበዛል። ስንቀመጥ በእግዚአብሔር ቃል ዙሪያ እድል ነው፣ ምሕረት ነው፣ ጸጋ ነው። ስለዚህ ሊቀልብን አይገባም። እንደ ልማድ አልመጣንም። እንደ ልማድ እግዚአብሔርን ቃል ለመስማት አልታደልንም። የታደልነው ከምሕረቱ የተነሳ ነው። ስለዚህ የማይቀልብኝ መጀመሪያ ከምንም በፊት የማቀርበው ምስጋና ከምሕረቱ የተነሳ ያገኘነውን ጸጋ ነው። እግዚአብሔር ይባረክ። እርሱ ሊልቅ እኛ ልናንስ ይገባናል። አንዳንድ ጊዜ we fight over በቃ በጣም ትንንሽ በሆኑ ነገሮች እንኳን እጅ አንሰጥም። በጣም እንታገላለን። የሚገርመው ግን የእግዚአብሔር ምሕረት ይዞን እንጂ we're nothing ምንም አይደለንም። ይገባኛል ብለን እንላለን እንጂ የሚገባን አንዳች ነገር የለም። ባዶ እጃችንን መተናል፣ ባዶ እጃችንን ደግሞ እንሄዳለን። ከኛ ጋር የሚቀረው ግን እግዚአብሔር ጸጋና እግዚአብሔር ምሕረት ነው። እግዚአብሔር ይባረክ። ሰው ይሄን ካልኩ በኋላ እንደተባለው ከኮሎራዶ ነው የመጣሁት። በኮሎራዶ ሀገር ከባለቤቴና ከሁለት ልጆቼ ጋር አብረን እንኖራለን። መጀመሪያ ልጄ ኤልሮይ፣ ሁለተኛዋ ልጄ ኤፍራታ፣ ባለቤቴ ናዝራዊት ትባላለች። ባለፈውን አዘ ፋሚሊ አክቹሊ ወደዚህ መተን ነበርና የሰከንድ ጄኔሬሽን የእንግሊዝኛ ሰርቪስ ላይ ነበር ያገለገልኩት። ስለዚህ ጠዋቱን ለማግኘት እድል አልነበረኝም፣ በሌላ ፕሮግራም ምክንያት ወደዚህ ስለመጣሁ ማለት ነውና ዛሬ ግን እግዚአብሔር እድሉን ሰጥቶኝ በእናንተ መካከል በመሆኔ በጣም ጌታን አመሰግናለሁኝ። የዚህችን ቤተክርስቲያን ፓስተሮች፣ መሪዎች እግዚአብሔር ይባርካችሁ ማለት ፈልጋለሁ። ስለዚህ በተለይ ሰዎች በፊታችን ቆመው ሲያገለግሉ ደፋ ቀና ሲሉ ቀላል አይደለም እና በዘመናቸው ሁሉ በእኛ ፊት ቆመው የሚያገለግሉ ሰዎች እጅግ እግዚአብሔር ጸጋውን ያበዛላቸው ሰዎች ናቸው። ስለዚህ ጌታን ስለነሱ እጅግ አድርጌ አመሰግናለሁ። እዚህ መካከል የማውቃቸው ሰዎች አሉ። በተለይ የበረሃው ጓዴ ሾጋ ጋራ በጣም ሰርፕራይዝድ ሆኛለሁ። እግዚአብሔርን እያገለገለ በእነዚህ ሁሉ ዘመናት መካከል እሱን ማየት ለእኔ በጣም ትልቅ እድል ነውና የሃይ ስኩል ጓደኛዬ ነው እና ጌታን እጅግ አድርጌ ስለሱ አመሰግናለሁ። በገና ሲደረደር ሳየው ያኔ እንግዲህ ምንም ልጆች የነበርንበት ጊዜ ነበረ። ግን እግዚአብሔር ደግሞ ዘመናትን አሻግሮ እንደገና በእንዲህ ባለ ክብር መታየት ቻለን። ስለዚህ ጌታን ስለሱ እጅግ አድርጌ አመሰግናለሁ። ረቂቅ በመካከላችን አለች። ከአንዴም 3 ጊዜ እድል ሰጣኝ። አብረን ስለ ቤተሰብ ጉዳይ የተወሰነ ነገር ፕሮግራም ሰርተናል እና ብዙ ራዕይ ያላቸው ጌታን ማገልገል የሚወዱ ሰዎች በመካከላቸው አሉ። ስለዚህ ስለዛ ነገር በጣም እግዚአብሔርን አመሰግናለሁኝ። ምናልባት ዲምቦ ካለች አላውቅም፣ እሷ አለች። እሺ ጌታ ይመስገን። በስቷ ፕሮግራም ምክንያት ወይ ዳንኤል ኢኒሺዬቲቭስ በሚባለው ፕሮግራም ምክንያት ነው አክቹሊ ወደዚህ የመጣሁት። ኮንፈረንሳቸው ትናንትና ነበረ። ጥሩ ጊዜ ነበረን። እንዳልኳችሁ ነው በመካከላችሁ ጌታን ማገልገል የሚወዱ ሰዎች አሉ እና ይሄ ስጦታ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ከስጦታዎች መካከል አንዷ እንግዲህ እሷ ናትና በጣም ለእግዚአብሔር ሐሳብ፣ ለእግዚአብሔር አገልግሎት፣ ለእግዚአብሔር መንግስት ስራ የተሰጠች ሴት ናትና እግዚአብሔር ስለሷ እጅግ አድርጌ አመሰግናለሁና it's like አንድ ሁለቴ መለስ ቀለስ ስል እንደው እንደ ቤተሰባዊነት ስሜት ተሰምቶኛል። ዛሬ ነው እዚህ የቆምኩት። ግን እማቃቸው ሰዎች ግን በቃ በእግዚአብሔር ቤት ውስጥ የሚሰሩት ነገር እንዳለ ሳይ this is my family የሚል ስሜት አለኝ እና እግዚአብሔርን ስለዛ እጅግ አድርጌ አመሰግናለሁ። እናንተም ታድላችኋል። እግዚአብሔር ይመስገን።
ወደ መልእክቴ ከመግባቴ በፊት ትንሽ ስለማገለግለው አገልግሎት ብነግራችሁ ጥሩ ነው። ጠቃሚ ይሆን ብዬ አስባለሁኝ። የማገለግልበት ሚኒስትሪ ዋን ቻሌንጅ ኢንተርናሽናል ሚኒስትሪስ ይባላል። ፓርትነር አድርገን የምንሰራው ከአንድ ቸርች ጋር እንዲሁ ፓርትነር አድርገን እንሰራለን። ግን እኔ ራሴን የማየው እንደ ሚሽነሪ ነው። እዚህ ሀገር እንደ ሚሽነሪ ነው ራሴን የማየው። መጀመሪያ ኢትዮጵያ እግዚአብሔር ለአገልግሎት ሲጠራኝ ይቫስ ውስጥ ነበር ማገለግለው። የካምፓስ ሚኒስትሪ አገልግሎት ውስጥ ነበር የነበርኩት። ጅማ ዩኒቨርሲቲን ጨምሮ ሌሎች በሳውዝ ዌስት በኩል ያሉትን በሙሉ አገለግል ነበርና ጅማ፣ ሚዛን፣ ቴፒ፣ ቦንጋ፣ መቱ እዛ ድረስ እንደዚህ እንሄድ ነበርና እዛ አገለግል ነበር። በኋላ እግዚአብሔር ለትምህርት ወደ ስዊድን ሀገር ይዞ ይመጣ። ያኔ ነው እግዚአብሔር አገልግሎቴን እንደገና ሪቫይዝ ያደረገው ማለት ነውና የ19 ዓመት ልጅ በጣም ቻሌንጅ አደረገኝ። እኔ ክርስቲያን ነኝ ብቻ አይደለም ያለኝ። ስዊድን ሀገር ክርስቲያን መሆን ከባድ ነው። ስደት አለ በነገራችን ላይ በጣም ሞደርኒዝሙ ሃይ ስለሆነ ክርስቲያን ነኝ ብሎ ደፍሮ ለመናገር በራሱ ኢትስ ላይክ በጣም ከባድ ስፔሻሊ ለያንግስተርስ ላይክ በጣም ያንግ ለሆኑ ሰዎች ቀላል አይደለም። እና ይሄ ልጅ ግን ክርስቲያን ነኝ ብቻ አይደለም የሚለው ለአገልግሎት ተጠርቻለሁ እና የሂሊንግ ሚኒስትሪ የኢቫንጀሊዝም ሚኒስትሪ እኔ ላይ እንዳለ በደንብ ገብቶኛል፣ አውቄያለሁ። ግን ሜንተር የሚያደርገኝ ሰው የለም፣ የሚያግዘኝ ሰው የለም። ፕሊስ እባክህን አግዘኝ አለ እና እንግዲህ የሱን ኤጅ ልጆች ነበር ሳገለግል የነበረው ኢትዮጵያ። በኋላ ላይ እንዴት ምክር እንደሚሰጥ በእንግሊዝኛ ግራ ገባኝ። እንዴት ነው የሚጸለየው? እንዴት ነው ካውንስል የሚደረግ? እንዴት ነው ሜንተር የሚደረገው? በቃ ባህር ተሻግሬ ስመጣ ለካ ኤቭሪቲንግ ኢዝ ዲስፋንክሽናል። በቃ እዛ የነበረኝ አገልግሎት ለኢትዮጵያውያንና ኢትዮጵያውያን ብቻ እንደነበረ፣ ከዛም ስዊድን ሀገር ስመጣ ከኢትዮጵያውያን ጋር ብቻ እንደነበረ የኔ አገልግሎት በዛ ነው ያስተዋልኩትና እግዚአብሔር አይኔን ከፈተው በዚህ ልጅ ምክንያት። በእርግጥ እኛ ፌሎሺፕ መካከልም ስሰብክ የነበረኝ አገልግሎት ዘ ካይንድ ኦፍ ኮምፓራቲቭ የማነጻጸር አይነት አገልግሎት ነበረን። ምክንያቱም እኛ ጥሩ ነን ደህና ነን፣ እነሱ ግን አደራችሁ ልጆቻችሁም እንደጠብቁ ምናምን የተባለ የምንሰብክበት ነውና እኛና እነሱ ግልጽ ነው የኛ ስብከት። በኋላ ላይ ግን እነሱ ከማለት በፊት እነሱ እነማን እንደሆኑ አንድ የ19 ዓመት ልጅ ላስተዋውቅ አለኝ ጌታ ማለት ነው። እና ሬሚነንትስ አሉ በአሜሪካና በአውሮፓ ሀገር እንደምናስበው ጠፍተዋል ብለን እንደምናስበው ወይ እነሱም እንደሚናገሩት አሁን ሺፍት አድርገዋል። ይሄ the center of gravity of Christianity is shifting to the global south እንደሚሉት አይደለም። አሁን ከኛ ተነስቶ አሁን አፍሪካ፣ ላቲን አሜሪካ፣ ኤዥያ ያለው ምናምን እንደሚሉት አይደለም። እግዚአብሔር እዚህም አለ። እግዚአብሔር በእነሱ መካከል አለ። እኔ ለዛ በጣም ዊትነስ ማድረግ ፈልጋለሁ፣ ምክንያቱም አሳይቶኛል እግዚአብሔር። እዛ ነው እግዚአብሔር አገልግሎቴ እንደገና ሪቫይዝ ያደረገውና ገባኝ። በቃ እግዚአብሔር ለአውሮፓና አሜሪካ እንደጠራኝ ገባኝና እዚህም አንዳንዴ ሚሽነሪ ነኝ ስላቸው ወዴት ልትሄድ አስበሃል ይሉኛል። አይ እዚሁ እና የሚታሰቡ ልጅ ሚሽን ሲባል በቃ ደሃ ሀገር ሄዶ መርዳት ነውና ይሄኛው ኮንሰፕት ገና በጣም ብዙ ስራ ይጠይቀናል። እሱን ፍቀን እንደገና ይሰባውት ወንጌል ለማለት ነው። እና ከዛ አንፃር እግዚአብሔር በዛ አገልግሎቴን ሪቫይዝ ካደረገው በኋላ ወደዚህ ሀገር መጥቼ ስፔሻሊ ወደዚህ ሀገር ስመጣ በእርግጥ የመጣሁት በኢሚግሬሽን ወይም በማይግሬሽን ሂሳብ ሳይሆን በአገልግሎት ሂሳብ ነው የመጣሁት ማለት ነው። ቤዚካሊ በቃ እግዚአብሔር ወደዚህ ልኮኛል በሚል መንፈስ ነበር የመጣሁት። እግዚአብሔር ረድቶኝ እንግዲህ በዛ ዙሪያ ነው አሁን የምንቀሳቀሰው ያለሁት ማለት ነው። ኢትስ ቬሪ ማች ኢንቴንሽናል። ላለፉት 10 ዓመታት እንግዲህ ይዝና ወዝን ማገላበጥ ነበረብኝ እና እንደምንም ሰባብሬ ማለፍ ነበረብኝ። ኢትስ ቬሪ ማች ሃምብሊንግ ኤክስፒሪየንስ፣ ምንም ጥያቄ የለውም። እና እነሱን ከመውደድ እግዚአብሔርን ከመታዘዝ ተነስተን እነሱ የኛን አማርኛ ሳያውቁ አይደል እኛ ጋር የሚመጡት እና በቃ እግዚአብሔርን ከመታዘዝ እነሱን ከመውደድ እነሱና እኛ ከሚለው ይልቅ እነሱም ለካ አካል ናቸው፣ የነሱ ውድቀት የኔ ውድቀት ነው፣ የነሱ ፔን የኔ ፔን ነው ብሎ አስበው እዛ ፋሚሊ ውስጥ መግባት ቀላል አይደለም። እና አንዳንድ ጊዜ ነጮች ሲባል የሆነ አእምሯችን ውስጥ የሚመጣ ነገር፣ ጥቁሮች ሲባል የሚመጣ ነገር አለ፣ እንትኖች ሲባል እና ላይክ የራሳችንን ግሎሪፋይ የማድረግ እና out there is like ሴፍ አይደለም የሚል እሳቤ አለ ብዙ ጊዜ። ግን የሚገርም ነገር ነው። እግዚአብሔር ፍቅርን ይስጣችሁ። ከዛ ከልብ ስለሚጀምር ሌሎችን ማገልገል ከልብ ነው የሚጀምረው እና እግዚአብሔር ልባችንን መጀመሪያ መፈወስ አለበትና ልቤ መፈወስ ነበረበት። it was a humbling process ስላችሁ ንስሐ መቼም humbling process ይጠይቃል አይደል? እስካሁንም ንስሐ ላይ ነኝ ያለሁት። እነሱ ማለቴን ይቅር በለኝና እነሱ መሃል ልግባ እያልኩ በእንደዚህ አይነት ፕሮሰስ ውስጥ ነው አሁን ያለሁትና እግዚአብሔርን እጅግ አድርጌ አመሰግናለሁ። በየምሄድባቸው ኮንፈረንሶች ውስጥ
ይሄንኑ ነው አድቮኬት ማድረገው። ኢሚግራንትስ are not merely immigrants but they are missionaries ብዬ እናገራለሁ። ኦርጋናይዜሽን አይደለም የላካችሁ የሆነ ምናምን አይደለም። እግዚአብሔር ሶቨሪን በሆነ መልኩ በደንብ አድርጎ በትኖናል፣ በደንብ አድርጎ ልኮናል። በእርግጥ ሐዋርያት ሥራን ስናነብ የተበተኑትም ቃሉን እየሰበኩ ዞሩ ነው የሚለው። ስለዚህ እግዚአብሔር ሲበትነን ለዓላማ ነው ብዬ እናገራለሁኝና አንድም አገልግሎቴ እንግዲህ የተበተንን ሰዎች ወደዚህ ሀገር የመጣን ሰዎች በዓላማ ስለመጣን አስቡበት። ዌር ሚሽነሪስ የሚለውን ሐሳብ መናገር እፈልጋለሁኝ። እኛና ልጆቻችን የልጆቻችን ምናምን ሳይሆን እኛና ልጆቻችን ለአገልግሎት የተላክነን የሚል እምነት አለኝ። በሌላ መልኩ እንደዚህ አድቮኬት ማድረግ ባገኙት አጋጣሚ ስለዚህ ጉዳይ አዌርነስ መስጠት ብቻ ሳይሆን በተለየ ሀገር ውስጥ ልጆችን ማሳደግ ከባድ ነው። በተለየ ሀገር ውስጥ ፓረንት መሆን፣ በተለየ ሀገር ውስጥ ሰርቫይቭ ማድረግ ቀላል አይደለም። ሶ በእንደዚህ አይነት ዙሪያ ደግሞ ከተማርኩት ትምህርት አንጻር አንዳንድ ኮቺንግ ምንድነው እሱ አድቫይስ ለሚፈልጉ ሰዎች እገዛ ለሚፈልጉ ሰዎች እገዛ ሰጣለሁ እና የአገልግሎት የሌላው አካል ለቤተሰቦችና ለሰዎች እንደዚሁ አይነት እገዛ መስጠት ነው። ከዛ በተረፈ ግን እኔና ባለቤቴ በጣም ኢንቴንሽናል በሆነ መልኩ አሁን ካለችው የነጮች ቤተክርስቲያን ጋራ ፓርትነር አድርገን እንሰራለን እና በዚህ ሀገር ውስጥ ወደ 4000 የሚሆኑ ቸርቾች በአመት ይዘጋሉ። አንዱ ጋር ጎራ ብሎ ማንሳት እንግዲህ እኛ ስራ ነው ማለት ነው። ስለዚህ ኢሚግራንትስ እንዴት ነው ለዚህ ሀገር ብለሲንግ መሆን የሚችሉት ብዬ ሳስብ አንዳንዶቻችንን መላክ አለብን። በቃ አንድ 5 ፋሚሊ ልካችሁ ማንሳት ነው። በቃ የነሱ ውድቀት የኔም ውድቀት ነው እና ብዙ ጊዜ የሚደረገው ኢሚግራንትስ ቶኪንግ አባውት ኢትዮጵያን ብቻ አይደለም፣ ከኢትዮጵያ ውጪ አብዛኞቹ it's not really missional አይደለንም። ከዚህ የተነሳ እነሱ ሲዘጉ እኛ ደግሞ ቤቶቻቸውን እንገዛና የምስጋና ፕሮግራም እናዘጋጃለን። ላይክ መቃብራቸው ላይ ያው ምስጋና ፕሮግራም እንደማለት ነው በደንብ ካሰብንበት። ግን የጠፉ ለምን ተዘጉ ብለን አንጠይቅም። ይሄ የልጆቻችንም ሀገር ነው የኛም ሀገር ነው እስከኖርንበት ድረስ። እነሱን ከመውደድ ተነስተን እግዚአብሔርን ከመታዘዝ ተነስተን ብዙ የሚሰራ ስራ አለ። አሜሪካ is a mission field። ስለዚህ ጌታ ይረዳናልና እኔና ባለቤቴ ኢንቴንሽናሊ ሄደን አንዷ የምትወድቀው ጋራ ገብተን ሽማግሌዎች አሮጊቶች ናቸው ግን ተስፋ አለ ብለን እንላለንና እዚህ እስካለህ ድረስ አንዘጋውም ጌታ ይረዳናል ይሉኛል። እናንተም ጸልዩልኝ ጌታ ይረዳናል። It's not a time for us to really being removed from the public square. አደባባይ ላይ ካለንበት መገለጫ የምንጠፋበት ጊዜ አይደለም አሁን አሜሪካን ሀገር። we still have time, we still have chance። ስለዚህ የሚዘጉትን ይዘጋሉ እኮ ይገርምሃል ብለን የምንልበት ጊዜ ሳይሆን የምናነሳ ሰዎች ነን፣ ተልከናል የሚል እምነት አለኝና አይ ሆፕ እንደዚህ ነገሮች ስናገር ስለ ራሴ ማውራት ፈልጌ ሳይሆን በአንዳንዶቻችሁ ውስጥ አንዳንድ ነገር ይቀመጣል ብዬ አስባለሁ፣ አምናለሁ። አትሊስት ለመጸለይ ደግሞም ለመርዳት እኔ አሁን የሚሽነሪ ላይፍ ስታይል ነው የቀጠልኩት። I'm not here to make money or to make dollars። ከኢትዮጵያ ጀምሮ ቢቫሱ አገልግሎት ስገባ ያኔ ነው ሚሽነሪ ላይፍ ስታይል የጀመርኩት። ሰዎች ሰፖርት ያደርጉኛል፣ እኔ ያገለግላለሁ። እዚህም እንደዚሁ ነው የቀጠለው እና አብዛኞቹ ሰፖርተሮቼ ቤዚካሊ በዚህ ጉዳይ የሚያምኑና ጌታ በረዳቸው መጠን የሚያግዙኝ ሰዎች ናቸው። ቤዚካሊ I'm not really fundraising right now፣ ግን ብዙ ሰራተኞች ያስፈልጉናል ለማለት ፈልጌ ነው። እዚህም ሀገር እግዚአብሔር ይጠራል። አልመሰላችሁም መሰለኝ፣ ግን ይጠራል እግዚአብሔር እዚህም ሀገር። ጌታ ይመስገን። ወደ መልእክቴ ልሂድ። ዛሬ የማካፍላችሁ ሀሳብ አጽናኑ ህዝቤን አጽናኑ በሚል ርዕስ ነው። አጽናኑ ህዝቤን አጽናኑ በሚል ርዕስ አካፍላችኋለሁ። የማካፍልበት ክፍል የሚገኘው የኢሳይያስ መጽሐፍ ምዕራፍ 40 ነው። እንደምታውቁት ያ የመጀመሪያው ቁጥር ነው። ኢሳይያስ መጽሐፍ ምዕራፍ 40። በነገራችን ላይ በጣም ጥሩ አምልኮ ነበረን። የእግዚአብሔር መንፈስ በመካከላችን አለ። እግዚአብሔር የተመሰገነ ይሁን። ስለዚህ በተዘመረው ዝማሬ በተጸለየው ጸሎት አምኜ ነው መቀጥለው። የመንፈስ አንድነት ስላለ ማለት ነው። እንደ ልማድ እንጸልይ ምናምን አልልም። በዚሁ መንፈስ እንቀጥላለን። አሜን። ጌታ ይመስገን። አጽናኑ ህዝቤን አጽናኑ ይላል አምላካችሁ። ማን ነው እየተናገረ ያለው? አምላካችሁ ይሄንን እያለ ነው ያለው። አጽናኑ
ሕዝቤን አጽናኑ ይላል አምላካችሁ። የአምላካችሁን ድምፅ ነው የምናገረው ዛሬ። የሰውን ድምፅ አይደለም፣ ግን የአምላካችሁን ድምፅ እናገራለሁ። አምላካችሁ እንደዚህ ነው የሚለው፣ አጽናኑ፣ ሕዝቤን አጽናኑ ነው የሚለው። ለምንድን ነው መጽናናት ያስፈለገን ዛሬ? የመጽናናት መልእክት አለ ወይ ዛሬ በቤተ ክርስቲያን? ዛሬ መጽናናት ለምን አስፈላጊ ሆኖ ተገኘ ብለን ካልን ከምን ጊዜውም በላይ ቤተ ክርስቲያን የማጽናናትን ቃል መስማት ያለባት ጊዜ እንደሆነ በጣም አምናለሁ። እኔ በጣም አምናለሁ። እና ቀላል ለአብዛኞቹ ሰዎች ጊዜው እየከፋ መጥቷል ብሎ ለመስበክ ቀላል፣ ዳታ ለመስጠት ቀላል። የሚገርማችሁ ይሄን ያክል ፐርሰንት እንደዚህ ሆኗል። ቅድም እንዳልኳችሁ ወደ 4000 የሚሆኑ ቸርቾች እየተዘጉ ነው። እንትን እያደረግን ነው፣ እየወደቅን ነው። በጣም ብዙ የምንሰማቸው ነገሮች ጆሮ ጭው የሚያደርጉበት ጊዜ ላይ ደርሰናል። ይሄ ግልጽ ነው። ከባድ ጊዜ ላይ መሆናችን ማንም መጥቶ ሊያስረዳን አይገባም። ከዚህ የተነሳ ካለንበት ሁኔታ ካለንበት ጊዜ የተነሳ የማጽናናትን ቃል ከአምላካችን መስማት አስፈላጊ ነው። የስንፍናን ቃል የሚያወሩ ሰዎች በዝተዋል። ኢቭን በቤተ ክርስቲያን ውስጥ ሳናስበው ጨለማውን እያደነቅነው ነው፣ እያመለክነው ነው። ጎልያድ ሲዘፍን እንደ ዳዊት ወደ ሰልፉ ሮጬ እገባለሁ የሚል በሚጠፋበት ጊዜ የሕዝቡ ልብ እየራደና እየተብረከረከን ያለው። ቆይ ለኛ ይሄን ያክል ከከበደ ልጆቻችን ምን ያክል ሊሆን ነው? እንዴት ሊሆን ነው የሚል አይነት ጥያቄ ውስጥ የሚገቡ ሰዎች ብዙ ናቸው። ከዚህ የተነሳ እግዚአብሔር እንደዚህ ይላል፣ አጽናኑ፣ ሕዝቤን አጽናኑ ይላል። እና የማጽናናት ቃል የሚያስፈልግበት ጊዜ ዛሬ ነው። ስናጽናና ምን ብለን እናጽናና? የመጀመሪያው ሐሳብ ቁጥር 2 ላይ ያለው ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩኹ። የመጀመሪያው ሐሳብ ለኢየሩሳሌም ልብ ተናገሩ የሚል ሐሳብ ነው። ለኢየሩሳሌም ምን? የሚገርም ነገር ነው። ሰዎች ልባቸው እስከሚገኝ ድረስ መጽናናትን ለማግኘት ከባድ፣ ለልብ መናገር ያስፈልጋል። ሙሉ መጽናናት እንዲመጣ ካስፈለገ ወደ ልብ ዘልቆ የሚገባን ማጽናናት እግዚአብሔር ማድረግ አለበት። ይሄ ከሰው የሚመጣ አይደለም። አምላካችሁ እንደዚህ ይላል፣ ለልብ ምን አድርጉ? ተናገሩ ይላል። ለኢየሩሳሌም ልብ ተናገሩ ይላል። አምናለሁ እግዚአብሔር ይሄንን መንፈስ ዛሬ በዚህ ጉባኤ መካከል እንደሚለቅ አምናለሁ። እግዚአብሔር ብዙዎቻችንን የመጽናናት ልጆች እንደሚያደርገን ከዚህ መልእክት የተነሳ ላዩን ከንፈር መጠን የምንተው ሳይሆን ወደ ልብ ዘልቆ የሚገባ ሰዎችን የሚፈውስ የማጽናናትን ቃል እግዚአብሔር በእኛ ያደርጋል። የተለመደ ነው። ከንፈር መጥቶ ማለፍ ምን ታደርጊዋለሽ? ከባድ ጊዜ ላይ እና አንዳንዱ እንደውም ከማጽናናት ይልቅ ሰብሮ መሄድም አለ። አይደለም እንዴ? ለልብ ከመናገር ይልቅ ሰብሮ መሄድም አለ። ለልብ ተናገሩ የሚለውን ሐሳብ የእንግሊዝኛው መጽሐፍ ሲናገር ስፒክ ቴንደርሊ ነው የሚለው። ምን ማለት ነው? ቴንደር ማለት በጣም ስስ ነው አይደለም? ዴሊኬት የሆነ ነገር ነው። በቃ ለልብ ስንቶቻችን እንጠነቀቃለን? በነገራችን ላይ ልብ በጣም የሚሰበር ነገር ነው። ታውቃላችሁ? ልብ የሚሰበር ነገር ነው። ሰዎች ደምተው ቆስለው ተሰብረው በስብራት ላይ ስብራት ከባድ ነገር ነው እና ስፒክ ቴንደርሊ ይላል። አንዳንዶችን ለማጽናናት ስትፈልጉ መለመን ይኖርባቸዋል። አንዳንዶችን ለማጽናናት ስትፈልጉ በጣም ዴሊኬት በሆነ መልኩ መምጣት ይኖርባቸዋል።
እኔ የቤተሰብ አገልግሎት ስለማገለግል ቤተሰቦችን ስለማማክር በዚህም አንፃር መናገር እፈልጋለሁ። አይ ዶንት ኖ ስንቶቻችንን እንደ ወላጆች ለልጆቻችን በጣም ቴንደር ይሆንን በጣም ተጠንቅቀን የምንናገር ይሰብራት ይሆን ይሰብረው ይሆን ይሰብራቸው ይሆን ብለን የምናስብ ከውጪ ተቀብለው የሚመጡት በርደን ቀላል ነገር አይደል። ተሸክመው ያሉት ነገር ቀላል ነገር አይደል። እሱ ሳንሳቸው ቤት ሲገቡ ደግሞ ሌላ ጉዳይ ነው። መጽናናት ወዴት አለ? ፈውስ ወዴት አለ? ይገርማችኋል፣ ብዙ ወላጆች ወደ ልጆቻቸው ልብ ያልደረሱበት ምክንያት ቴንደር አይደሉም። ልብ ላይ የሚደረሰው በጣም በጥንቃቄ ነው። ልብ በጣም ፕሪሺየስ የሆነ ነገር ነው። ማን ያውቀዋል ነው የተባለው። ከእግዚአብሔር ውጪ ለማወቅ ከባድ የሆነ ጉዳይ ነው። እንኳን ባልተፈለገ መልኩ ተናግረ ነው ይቅርና በጣም በብዙ ፍቅር በጣም በብዙ ትህትና ወርደን አገልግለነው ልብን ለማግኘት ቀላል ነገር እንዳይመስላችሁ። ጌታኛ እንዴት እንዳሸነፈን ማወቅ ትችላላችሁ። በዚህ ሰው እንደዚህ ይላለሁኝ። በእኛ ባህል የተለመደ ነው ቶናችንን ሬዝ አድርገን መናገር አይደል? ቀንሱት። as simple as that ፕሊዝ ቀንሱት ማለት በቃ ይቻላል። ቀስ ብሎ መናገር ይቻላል። እኔ አሁን ወደ እናንተ ብቻ እየተናገርኩ አይደለም። በነገራችን ላይ as part of the Ethiopian community እንደ ኢትዮጵያዊነቴ የኔም ችግር ነው። ይመጣብናል አይደል? ይመጣብናል እኮ በደንብ ይመጣብናል። ላንቺ ብዬ እኮ ነው እንላለን ደግሞ መልሰን ሰብረን ጨርሰን ማለት ነው። እና እኔ እግዚአብሔር ይሄን ያለማምደን ምን መሰላችሁ የምንተዛዘንበት ጊዜ ነው። ምን መሰላ አሁን ልብ ለልብ የምንገናኝበት ወደ ልብ ዘልቀን የምንገባበት ሰዎችን በፍቅርና በትህትና የምናገለግልበት ዘመን ላይ ነው። እንደሱ ነው። እዛ ላይ ነው የደረሰው። ስለዚህ ድምጻችንን ቀንሰን መነጋገር እንችላለን። መጮህ የለብንም። መሳደብ የለብንም። የምንሰድብ ሰዎች አሉ፣ የምንሳደብ ሰዎች አሉ፣ የምንራገም ሰዎች አሉ። ማጽናናቱን ተው። ምንድነው የሚለው ወገኔ? ምስጋናው ቀርቶብኝ በቅጡ በኮነነኝ የሚባል ነገር ታውቃላችሁ። ማመስገኑን ተው፣ ግን ስትኮንነኝ ደግሞ ክሪቲክ ላይ ደህና ነን እኮ እና አፕሪሺዬሽን ተውት። እንደው ልጄ እኮ ብለን አይ ዶንት ኖ አንዳንድ ጊዜ እንደውም ልጄ ብለን ስንጀምር ከየት እንደምንጀምር ይሄ ወይ አይደለ? እና ከክሪቲኩ እንኳን ስንጀምር በቃ ኤኒዌይ እስቲ እናመስግናቸው፣ እስቲ አፕሪሺዬት እናድርጋቸው፣ እስቲ ዝቅ ብለን እናገልግላቸው። ዝቅ ብለን አዳልት የሆኑ ልጆች አሏችሁ። ስለ ትንሾቹ ኪድስ ብቻ አይደለም ማወራ። አዳልት የሆኑ ልጆች አሏችሁ ሁሉ 30 20 ቤቶች ውስጥ ገብተው ንግግሮቻችን እንዴት ናቸው? እንመርምራቸው። በእርግጥ የማጽናናትን ቃል ወደ ልጆቻችን እናመጣለን ወይ? ቴንደርሊ ነው ወይ የምንነጋገረው? ይሄ በጣም አስፈላጊ ነገር ነው። እንደ ቤተሰብ ሳወራ፣ እንደ ቤተ ክርስቲያንም ሳወራ መጽናናት ያለብን ሰዓት ነው። ሰው ስንት ነገር ቆስሎ የሚመጣበት ዓለም ላይ ነን። ሰው እዚህ ሊጽናና ነው የሚመጣው። ከዚህ የተነሳ ለእርስ በርሳችን ጥንቃቄ በተሞላበት ፍቅር በተሞላበት መልኩ ልብ ለልብ መደራረስ አለብን። በጣም አለብን። እግዚአብሔር ፈውስን የሚያመጣው በዚህ መንገድ ነው። ስለ ልጆቻችን ብቻ ሳይሆን ስለ እርስ በርሳችን ማልቀስ አለብን። እንባ ከደረቀ ቆይቷል። ማን ስለማን ያለቅሳል? የሚያዝኑ ብፁዓን ናቸው፣ ከሚያዝኑ ጋር እዘኑ። ይሄ ብጽዕና ነው የተባለለት ጉዳይ የት ነው ያለው? ማን ነው ስለማን ተሰምቶት ያለቀሰው? አልቅሱ። በጣም ፍቅር በተሞላበት መልኩ ወደ ሰዎች ዝቅ ብላችሁ ነው። እኔነትን ተው። ጊዜው አንዱ ሌላውን የሚያጽናናበት ነው።
አምላካችሁ ባጽናናበት በዚያው መጽናናት ሌሎችን እንድታጽናኑ የእግዚአብሔር ፈቃድ ነው። እንዴት አድርጎ አጽናናን? ወርዶ ነው ያጽናናን። አልቅሶ ተሸክሞ ዋጋ ከፍሎ እንደዛ ሆኖ ነው ያጽናናን። አለዚያ ፈውስና መጽናናት ከወዴት ይመጣል? በኃጢአት ተደቁሰን በውድቀታችን አረንቋ ውስጥ ገብተን ልንነሳ ከማንችልበት ተስፋ ከተቆረጠበት ቢዮንድ ሪፔር በሚባልበት በቃ ሊጠገን በማይችል መልኩ ተሰብረን ባለንበት መጽናናት ከወዴት መጣ? የመዳንን ቀንድ ያነሳው እሱ አይደለም ወይ? ክንዱን ያነሳው እሱ ራሱ አይደለም ወይ? ወርዶ የታደገን እሱ አይደለም ወይ? አምላካችሁ እንዲህ ያለ የመጽናናት አምላክ ነው። ሰው ከየት አመጣችሁት? ይህንን ከፍቅር የራቀውን ነገር ከየት አመጣ? እኔነትን ከየት አመጣችሁት? ሰልፍለስ በሆነ መልኩ ራሱን ባዶ አድርጎ የመጣው እሱ አምላካችሁ እናንተን ለማጽናናት ነው። ከዚህ የተነሳ አጽናኑ፣ ህዝቤን አጽናኑ። በጣም ቴንደር በሆነ መልክ ወደ ሰው ልብ መድረስ ይቻላል። እንዴት ነው የምናጽናናው? ለኢየሩሳሌም ልብ ተናገሩ። በጣም ቴንደር በሆነ መልኩ ምን በሉ? የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ይህንን ተናገሩ ይላል። It's finished። በቃ ድል አለ። እግዚአብሔር የድል አምላክ ነው። እና ሰው በኃጢአቱ ተደቁሶ ሳለ ተስፋን ማሳየት ተገቢ ነው። በቃ ልጆቻችሁ ወድቀዋል። አሁን ስለሱ ማውራት ሳይሆን you're standing on the finished work። በተሰራ ስራ ላይ ነው የቆምከው። ድል አለ፣ ተስፋ አለ። ስለ መነሳት አውሩ። ስለ መውደቃቸው ደጋግማችሁ ማውራታችሁ ምንም አይፈይድም፣ ምንም አያመጣም። ወይም ደግሞ ስለ ራሳችሁ ስታስቡ ሁል ጊዜ ሪግሬት እያደረጋችሁ በዛ መቆየቱ ምንም አያመጣም። ስለ ሌሎችም ስታስቡ እንደዚያው። እዚህ ጋር የሚለው የተቀጠረችበት ወራት ደርሷል፣ ጊዜው ደርሷል። ድሉ ያንቺ ነው፣ ያንተ ነው። እግዚአብሔር የድል አምላክ ነው። እና 2 እጥፍ እንደተከፈለ ይላል። 2 እጥፍ ማለት በነገራችን ላይ እስራኤላውያንን ኃጢአታቸው እንደተሰረየ ለመናገር ሲፈለግ ምንድነው የሚደረገው? ሊስት ኦፍ ቲንግስ ላይክ እነሱ የሰሩት በደል አለ። እነዛ ሁሉ ከዛ እንዲህ ስታጥፉት ምን ይሆናል? ይከደናል አይደል? እንደታጠፈ 2 እጥፍ እንደታጠፈ ንገሯት ይላል ለእስራኤል። it's covered። የሚገርማችሁ ነገር ፍቅር ብዙ ኃጢአትን ምን ያደርጋል? ይሸፍናል። በጣም ቴንደር የሆነ ሃርት ያስፈልገናል። በጣም ስስ የሆነ ልብ ያስፈልገናል። ያንን በደል ምን ለማድረግ? ለመክደን። እና ጊዜው ደርሷል፣ ወቅቱ ደርሷል። ስለ ኃጢአትሽ የምትጨነቂበት ጊዜ አይደለም፣ ግን ድልሽ ሊበሰር ስለሆነ ተስፋ አለ። አንዳንዶቻቸው በሆነ ስብራት ውስጥ ሆነው በጣም አንዳንዶች የሚቀበሉት መከራ ቀላል አይደለም። በነገራችን ላይ አይደል? በጉባኤያችን መካከል የምናውቃቸው ቤተሰቦች፣ ሰዎች በጣም ብዙዎቻችን በመከራ ውስጥ እናልፋለን። በጣም ያስፈልጋል እንዲህ አይነት ድምፅ። በቃ የኔ ነገር እንዲህ ሆኖ ሊያበቃ ነው፣ እንደው እግዚአብሔር ሳለ እዚህ ውስጥ የገባሁበት ብዙ የሚባል ነገር አለ። ሰዎች በነገራችን በመከራ ውስጥ ሲሆኑ ከባድ ነው ማለት ክርስቲያን መሆን ከባድ ነው፣ መጸለይ ከባድ ነው፣ እግዚአብሔርን ጀስቲፋይ ለማድረግ ከባድ ነው። እንዴት ነው የሚለው ነገር ከባድ ነው። ከአጠገብ ሆነን ያለን እኛ ወደ ልባቸው የምናደርሰው መልእክት እግዚአብሔር የቀጠረው ቀን አለ፣ ተስፋ አለ፣ ተስፋ አለ፣ ተስፋ አለ፣ ተስፋ አለ። እንዲህ አይደለም የሚዘጋው፣ ተስፋ አለ። በተደጋጋሚ ተስፋን በእኛ ላይ የሚያወሩ ሰዎች በእውነት የአምላካችንን መጽናናት ወደኛ አምጥተዋል። የሰው ያይደለ መጽናናትን በእኛ ላይ ተናግረዋል። ጌታ ይርዳል። ሁለተኛው እንዴት ነው የምናጽናናው? አዋጅን በመናገር
በማወጅ እናጽናናለን። ቴንደር በሆነ መልኩ መናገር ብቻ ሳይሆን በማወጅ አዋጅን በመናገር ማጽናናት ይቻላል። ሰው ምንድን ነው የሚለው ቁጥር 3 ላይ የአዋጅ ነጋሪ ቃል እግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳናን በበረሃ አስተካክሉ። ይሄ የመጥምቁ ዮሐንስ አይነት መልእክት ነው። ሸለቆው ሁሉ ከፍ ይላል፣ ተራራውም ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ሰርጓጉጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሽም ሁሉ በአንድነት ያየዋል። የእግዚአብሔርም አፍ ይህን ተናግሯልና። ጩህ የሚል ቃል ምን ብዬ ልጩህ አሉ። ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። ሳሩ ይደርቃል፣ አበባውም ይጠወልጋል፣ የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። የአዋጅ ነጋሪ ድምፅ ጩህ፣ አውጅ፣ አውጅ። እንግዲህ እዚህ ላይ ምዕራፍ ላይ ስትመለከቱ 3 አዋጆች አሉ። የመጀመሪያው አዋጅ በምድረ በዳ ለአምላካችሁ መንገድን ጥረጉ፣ አዘጋጁ የሚልን ጩኸት ጩሁ። ያ መጽናናትን ያመጣል። ምን ማለት ነው? የመጀመሪያው ፕሮክላሜሽን፣ የመጀመሪያው አዋጅ ንጉሳችሁ ይኸው የሚል አዋጅ ነው። ንጉሳችሁ ይኸው የሚል አዋጅ ነው። ታውቃላችሁ በምድረ በዳ መንገድን የጠረገለት ማን ነው? ዮሐንስ ነው አይደል? ዮሐንስ በምድረ በዳ ሊጠርግ መጣ። ከበስተጀርባ ግን ማዳን እየገሰገሰ እየመጣ ነው። ንጉስ እየገሰገሰ እየመጣ ነው። ምን ይላል? እኔ ላንስ እሱ ሊልቅ ይገባዋል። እንደውም ስም ለመውሰድ ፈቃደኛ አይደለም። ማነ ሲባል በቃ ስም ሁሉ ሊሰጡት ፈለጉ። አንተ እንትና ነህ ምናምን ቶሎ ብላችሁ የስ ብላችሁ የምታንቁት አይነት አሪፍ አሪፍ ስም ሰው ሁሉ የሚመኘውን አይነት ሊሰጡት ይሞክራሉ። አንተ መሲሁ ነህ ሁሉ ብለውታል። በጣም ቴምፕቴሽን ነው። ግን ምን አለ? ኖ ኖ ኖ። ይልቁንም እንደዚህ አለ። ኦኬ ስም ከፈለጋችሁ ልስጣችሁ አለ። በቃ በምድረ በዳ የሚጮህ ድምፅ ስም መሆን ይችላል። በቃ አትቁጠሩኝ አለ። ድምፁን ብቻ ምን አድርጉ? ውሰዱ አለ። እሱ ነው የሚጠቅማችሁ። እሱ ነው ወደ መጽናናት የሚያመጥ። ድምፁን ውሰዱ አለ። በምድረ በዳ መንገድ ይጠረግ። ምን አይነት መንገድ ነው? በቃ ተራራው ዝቅ ይበል፣ ሰርጓጉጡ ሜዳ ይሁን፣ ሸለቆ ከፍ ይበል። የሚገርም ነገር ነው። ይሄ ነገር መጽናናት ያመጣ ይሆን? ኮረኮንጆ አይደል እንደ በጣም የከበደ ዳገት ያደረገብን ይሄ አይደለም? ንጉሳችን በእውነት ንጉስ እንዳይሆን በብዙዎች ላይ ጫና እንዲበዛ፣ በብዙዎች ላይ መከራ እንዲበዛ፣ መጽናናት እስከሚጠፋ ድረስ ኮረኮንጅ ውስጥ የኖር ነው። በዚህ ምክንያት አይደለም። ንጉሱ ወዴት አለ? መጽናናት የሚሆነው በእርግጥ እሱ ሲነግስ ነው። ስለዚህ አዋጅ ንገሩ አለ። ሊነግስ የተገባው አንድ ነው። ተራራው ዝቅ ይበል፣ ሰርጓጉጡ ሜዳ ይሆን፣ ሸለቆው ይሙላ፣ ይስተካከል። ያን ጊዜ ሥጋ ለባሽ ሁሉ ማዳኑን ምን ያደርጋል? ያየዋል። አልሸፍንም አለ ዮሐንስ። እኔ አልሸፍንም፣ ዓለም ሁሉ ያየው ዘንድ አልሸፍንም፣ ስም የለኝም አለ። ማነው ከኛ መካከል አዋጅ አዋጅ እያለ የምድረ በዳ መንገድ የሚጠርግ? ቀላል ስራ እንዳይመስላችሁ። እንደ ተራራ ተኮፍሶ የተቀመጠውን ሰው ማውረድ ቀላል አይደለም። ታውቃላችሁ፣ አስከፍሎታል ዋጋ። የወንድምህን ሚስት ልታገባ አይገባህም ብሎ ወደ ሄሮድስ በሄደ ጊዜ ማነህ አንተ? በወህኒ ጣለው አይደል? መጨረሻ አንገቱን አስቆረጠው። ለጽድቅ የጨከነ ሰው ነበረ። እስከ ነገስታቱ ድረስ ለመናገርና ለማውራት የደፈረ ሰው ነበረ። ስምና ዝናን ሳይፈራ የሰው ግርማ ሞገስ ሳያግደው ተራራው ምን ይበል ይላል? ዝቅ ይበል ይላል። ሰርጓጉጡ ሜዳ ይሆን ይላል። የተጨቆኑትና የተበደሉትን ከሸለቆ ውጡ ይላቸዋል። የእግዚአብሔር ማዳን ሊገለጥ ነው ይላቸዋል። መጽናናት በዛ ውስጥ ነው ያለው። we're not really courageous ማለት but like የኔ ቢዝነስ አይደለም። የኔ ሆድ እስከሞላ አንስባክ we should be fine። ምን እዛው ከተተኝ ኧረ እባክህ
መጽናናት እንዲመጣ ካስፈለገ በዮሐንስ አይነት መልእክት መገለጥ የግድ ነው። ንጉሱ ይኸው መንገድ ጥርጊያ ይደረግለት እና ኮረኮንጅ ካለ እናንተ መሃል ዛሬም መልእክቱ ይሄው ነው። ተራራው ዝቅ ይበል፣ ሰርጓጉጡ ሜዳ ይሁን። የአዋጅ ነጋሪው ድምፅ የመጀመሪያው ይሄ ነው። የሚቀጥለው የአዋጅ ነጋሪ ድምፅ ምን የሚል ነው? ቁጥር 9 ላይ እንደዚህ የሚል ቃል ታነባላችሁ። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለ ተራራ ውጪ። አሁንም ከፍ ወዳለ ተራራ ውጪ። ምስራች የምትነግሪ አዋጅ ነው። የምስራች የምትነግሪ የኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ። ለይሁዳ ከተሞች እነሆ አምላካችሁ ብለሽ ተናገሪ። መጀመሪያው እነሆ ንጉሳችሁ ነበር። አሁን ደግሞ እነሆ አምላካችሁ በይና ተናገሪ። እነሆ አምላካችሁ በይና ጩኺ ይላል። ኢየሱስ ክርስቶስ ጌታ ነው። አምላካችን የአማልክቶች አምላክ ነው። ለምንድነው እሱ ብቻውን አምላክ ነው ብለን መጮህ ያለብን? አሁን ስለ ንጉስ ስናነሳ በእኛ መካከል መንገስ ያለበት እርሱ ነው ብያለሁ አይደል? በቃ ስለኛ ካነሳን ማንም ታናሽ ማንም ታላቅ የለም። ሜዳ ይሁን እሱ ይንገስ። ከዛ ውጪ ከኛ ውጪ ስላለው ጉዳይ ስናወራ እግዚአብሔር የዓለማት ሁሉ የአማልክቶች ሁሉ አምላክ ነው። ይሄ ይታወጃል። ይሄ በደንብ ይታወጃል። ከውጪ በደረሰብን መገፋት ምክንያት ሰቀቀን ይዞን በቃ ማለት ምን እንዴት ነው የሚኖረው ታዲያ ዘንድሮ ምንልበት አይደለም። አምላካችን ዛሬም ትልቅ ነው። የአማልክቶች ልክ ያንን ያላችሁ ለታ ልባችሁ ይሞላል። ልጄን እንዴት አድርጌ ትምህርት ቤት ልኬ እንትን አድርጌ ምናምን ብዙ የሚመጣብን የሚጉላላብን ነገር አለ አይደል? እሱ በዚህ ምድር ላይ ከነገሰው ጣዖት በላይ አምላካችን ነው። በዚህ ምድር ላይ ከነገሰውና ከሰፈነው ጨለማ በላይ እርሱ የብርሃናት አምላክ ነው። ሰው በዚህ ልቡ ሲሞላ ያርፋል፣ ይጽናናል። ለካ አምላኬ የአማልክቶች ሁሉ አምላካችሁ ይኸው ብላችሁ ተናገሩ። ምን አይነት አምላክ ነው ያለን? እዚህ ክፍል ላይ ሲናገር ቁጥር 12 ላይ ሂዱ። ውሆችን በፍኞ የሰፈረ ሰማይንም በስንዝር የለካ የምድርን አፈር በመስፈሪያ ሰብስቦ የያዘ ተራሮችንም በሚዛን ኮረብቶችንም በሚዛን የመዘነ ማን ነው? የጥያቄ መዓት ነው የሚጠይቃችሁ። በነገራችን ላይ ይሄን ክፍል ይሄንን ምዕራፍ በሙሉ ስታነቡ እና አይገባችሁም። አንዳንዱ ነገር ራሱ ማን ነው እንዲያደረገ ይላቸዋል። እሱ የአማልክቶች አምላክ ነው። ይሄን ስናገር ደስ ይለኛል። በማመልከው አምላክ ኮራለሁ። ይሄ ያጽናናኛል። ውሆችን በእፍኙ የሰፈረ ሰማያትን በስንዝሩ የለካ የምድርንም አፈር በመስፈሪያው ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? ቁጥር 18 ላይ እንሂድ። ቁጥር 18 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? በማን ነው የሚመሰለው? ይሄ ትልቅ አምላክ በማን ልትመስሉት ፈለጋችሁ? ምክንያቱም በዚያ ጊዜ ንጽጽር ውስጥ ገብተዋል እነዚህ ሰዎች እና በጣም የሚገርም ነገር ነው። መጽናናት ያቅታል ማለት ውጪ ካለውና እኔ ጋር ካለው ይልቅ ማን ነው ታላቅ? ንጽጽር ውስጥ ተገባችሁ ለታ የስንፍናው ቃል መዓት ነው። አምላኬ ይሄንን ይችል ይሆን ወይ የሚለው ነገር ቀላል አይደለም። ከዚህ የተነሳ በማን ነው የምትመስሉኝ አላቸው። ይሄ ነው ጥያቄው። እኔ እንዲያረኩ ነኝ፣ እኔ እንደዚህ ታላቅ ነኝ፣ እኔ እንደዚህ ነኝ ብሎ ይሄን ሁሉ ከደረደረ በኋላ ኦኬ በማን ነው የምትመስሉኝ? በምን ምሳሌ ከማን ጋር ነው የምታስተያዩኝ? ከየትኛው ተራራ ጋር ነው የምታስተያዩኝ? ከየትኛው ጨለማ ጋር ነው የምታስተያዩኝ? ደሞስ መነጻጸር ሊኖርብኝ ነው ወይ? እኔ እንደዛ ነው የሚላቸው። ሊውጡን መጡ እያሉ የሚብረከረኩት ለዛ አይደል? ዳዊት እስከሚገለጥ ድረስ
በቃ ማለት ዳታውን ይነግሩናል፣ ጨለማውን ያጎሉብናል። people are glorifying the darkness። በቃ ከዚህ የተነሳ መዋጣችን ነው በሚል መብረክረክ ውስጥ ስንገባ ከማን ጋር ነው እያነጻጸራችሁ ያለው ይሄንን ትልቁን አምላካችሁን? ያንን ነው የሚላቸው፣ ያንን ነው የሚነግራቸው። አምላካችሁ ትልቅ ነው፣ ተጽናኑ። አምላካችሁ ሕያው ነው፣ ተጽናኑ። ያለ የነበረ የሚኖር ነው። በጣም ታላቅ አምላክ ነው ያለን። በጣም ሰነፎች ስንሆን ምን እንደምታርግታላችሁ? ያው እግዚአብሔር የለም የሚሉት እንስቃለን። ደግሞ እኮ ይገርማል እግዚአብሔር የለም ምናምን ይላሉ ምናምን እንዴ! ኧረ ይመርመር፣ ልባችን ይመርመር። አይመስላችሁም? ሪሊ ታምናላችሁ? አለ በእናንተ ቤት? ወይ ጉድ! ምኑን አመጣብን እንዳትል፣ እውነቴን ነው ማወራ ያለሁት። ሪሊ በእግዚአብሔር የምታምኑ ከሆነ በአምላካችሁ የምትወራረዱ ከሆነ እሱን በማን መስለዋለሁ? እሱ የአማልክቶች አምላክ አይደለም ወይ? እሱ ታላቅ አይደለም ወይ? የለም ከሚሉት የምትሻሉት ያን ጊዜ ነው። ያኔ ነው ካለ አለ። ስለዚህ በልጆቻችን ላይ ስንፍናን አናወራም ወይ? የራሳችንን ዘመን ግሎሪፋይ እያደረግን የእነሱን ጨለማ እናደርገው ማለት በእኛ ጊዜ ነበር እኮ የሚሰራው ዛሬማ አንለው አይባልም። እሱ ትናንትናም ያው ነው፣ ዛሬም ያው ነው። ትናንት እንደሰራው ዛሬም ይሰራል። ኢትዮጵያ እንደሚሰራው እዚህም ይሰራል። ቦታም ስፍራም አያግደውም። ዘመናት አያግደውም። እሱ ታላቅ አምላክ ነው። በልጆቻችን ላይ ጭራሽ ስንፍናን አናወራም። እንዲህ እንላቸዋለን፣ አምላካችሁ ይኸው መጽናናት አለ በዚያ። የማመልከው አምላክ ይሄ ነው በሏቸው። እሱ ትልቅ አምላክ ነው። ቁጥር 21 ላይ አላወቃችሁምን ወይስ አልሰማችሁንም? ከጥንት አልተወራላችሁምን? ወይስ ምድር ከተመሰረተች ጀምሮ አላስተዋላችሁምን? ጊዜ ነው የሚጠቅስላቸው። ከጥንት ዘመን ጀምሮ ምድር ወደ ኋላ ተመለሱ ይላቸዋል። እንደው በእኛ ዘመን ብቻ እንደው በነገራችን ላይ ለዘመኑ ሁሉ በየትውልዱ እግዚአብሔር ጸጋ እንዳለው ታውቃላችሁ። ሙሉ ጸጋ ማለት ነው። እንዴት ሆኖ ምናምን ብሎ ግራ እንዳይገባችሁ። በዚህም ዘመን እግዚአብሔር በቂ ጸጋ አለ ማለት ያልተሸረፈ ሙሉ የሆነ ማለት ነው። ወደ በኋላ እናየዋለን። ግን ላይክ ድሮና ዘንድሮ ብለን ስናይ ዓለማት ከተፈጠሩ ጊዜ ቢፎር ዘ ቢግኒንግ ወደ ኋላ ተመለሱና ዛሬን ስታነጻጽሩ ደግሞ ይሆን ለሰከንድ አናስበው። ብዙ ጊዜ መጽናናት የሚያቅተን ያን ጊዜ ነው። በራሳችን እንለካዋለን። ከማን ትመስሉታላችሁ? ከኔ ጋር አይደል? አንዳንዴ ድሮማ ጉልበታም ነበርኩ፣ ዛሬ እንጃ። በኔ የጸሎት ብዛት፣ በኔ ኤክስፒሪየንስ፣ በኔ ትናንትናና ዛሬ እኔን ኢኩዌሽን ውስጥ ከትቼ አምላኬን ከዛ ጋር ዓለማት ከመፈጠራቸው በፊት ነበረ እሱ። አትለካውም፣ መለኪያ የለውም። ስለዚህ በማን ትመስሉኛላችሁ ነው እያለ ያለው ጌታ። አንድ ቻሌንጅ ላደርጋችሁ የምፈልገው ነገር እባካችሁን የስንፍናን ቋንቋና ቃል አቁሙ። አትናገሩ። ሰነፍ አትሁኑ። ሰነፍ እግዚአብሔር የለም የሚል ነው። ታውቃላችሁ አይደል? መጨረሻ ሰነፍ የምትሉት ሰው እሱ የለም የሚል ሰው ነው። መኖሩን በነገር ሁሉ በዘመናት ሁሉ እያረጋገጠና ፊት ለፊት እያሳየ ማለት ዊትነስ እኮ አያስፈልግም። ምንም በቃ አንተ ሚኒንግለስ እንደሆንክና ላይክ በጣም ማይኒዩት በጣም ትንሽ እንደሆንክና ዓለማት ግዙፍ መሆናቸውን ዝም ብለህ ካየኸው በቂ ነው። በጣም ሰነፍ ስትሆን ግን አላየውም ትላለህ።
በጣም ሰነፍ ማለት የለም፣ በቃ የለም። እንዲህ አይነት ከሃዲ ሰነፍ ይባላል። ሰነፍ እግዚአብሔር የለም ይላል። ባካችሁን ሰነፍ አንሁን። ሰነፍ ነው እግዚአብሔርን ለማመሳሰል የሚሞክረው። ሰነፍ ነው ተነስቶ እግዚአብሔር እንደ ጓደኛው ሊያነጋግር ወይንም እንደሆነ ትሪት ሊያደርገው። ሰነፍ ነው አምላካችን። በነገራችን ላይ እንደ ጣዖታት ትሪት አይደረግም። ይሄ የዝናብ አምላክ የእንትና አምላክ ምናምን እየተባለ እንደየፍላጎታችን እየጠመዘዝን አናስገባውም። እንትን የሚሰጥ እያልን ካልሰጠ ደግሞ እዚህ ቦታ የለም እንትን ነው። እንደ ሌሎች አማልክቶች ትሪት አናደርገውም። እሱ የተለየ ቅዱስ ነው፣ ይለያል። let's set him apart። በቃ እንለየው፣ ይለያል። እሱ ይለያል። ሰነፍ ነው የሚያመስል ሊያነጻጽረው የሚሞክር። ሰነፍ ነው እንደ አማልክቶች ትሪት ሊያደርገው የሚፈልግ። ሰነፍ ነው በሞላ ጎደለ የሚጫወት። እሱ ሰነፍ ነው። ሲጎልም ሲሞላም እኔ ነኝ የምለዋወጠው እንጂ እሱ ያው ነው። ይሄ አምልኮ ውስጥ ይከታል፣ ጭምር ያደርጋል። የኔ ነገር ነው ድብልቅልቆ የሚወጣው እንጂ እሱ በዙፋኑ ላይ ነው። ነገስታት ይቀያየራሉ። በተቀያየሩ ቁጥር ያላየነው ስንት አለ። ጨካኙ ሲነሳ በወዲህ በኩል ገዢው ብዙ ነገስታቶች አልፏል። እሱ ግን በዙፋኑ ላይ ነው። በዙፋኑ ላይ ነው። የትኛውም ነገስታት የትኛውም የአገር መሪ ይነሳ በምንም አይነት መልኩ ይጠምዝዘው፣ እኛ ግን አንድ ነገር እናውቃለን። የምናመልከው የአማልክቶችን አምላክ ነው። ተስፋችን እሱ ነው። ተስፋችን እሱ ነው። አይ በቃ ምንም አይመዘንም፣ አይስተካከልም። እግዚአብሔር እያለ ያለው ጊዜን ወደ ኋላ ቁጠሩ። ጊዜን ወደ ኋላ ቁጠሩ። ዓለማት ከመፈጠራቸውን በፊት የምታገኙት እሱን ሕያው የሆነውን ጌታ ነው። እሱ ብቻ አይደለም። ዓለማትን ዝም ብላችሁ እዩ። ሰማይን በስንዝሩ ወፎችን ትንበር እንደዚህ የሰለካ ምናምን እንደዚህ ያደረገ እዩት ታላቅነቱን። በቃ በአምላካችሁ ላይ ስንፍናን አትናገሩ። ቢጎልም ቢሞላም በምታልፉበት መከራ ሁሉ አንድ ነገር አስቡ፣ አምላካችሁ ይሄው። እሱ በዚህም አምላካችሁ ነው፣ በዛኛውም አምላካችሁ ነው። ቁጥር 25 ላይ ሄዱ። እየሞገተን ነው ያለው። ራሱ ቻፕተሩ እየሞገተን ነው ያለው። ለምን ደጋገመው ይሆን? ቁጥር 25 ላይ እንግዲህ እተካከለው ዘንድ በማን መሰላችሁ ይላል። አልሰማሁኝም። ይላል ቅዱሱ የተለየው። ቅዱስ ማለት የተለየ ማለት ነው። ታውቃላችሁ። በቃ ይለያል። አውጡኝ፣ ከዚህ ተራማ አውጡኝ፣ ከዚህ መደዳማ አውጡኝ። እኔን ማምለክ ከሆነ በልዩነት ምን አድርጉኝ? አምልኩኝ። ከዚህ መደዳማ አውጡኝ። እንግዲህ እተካከለው ዘንድ በማን መሰላችሁ ይላል ቅዱሱ። ሌላውን ለእናንተ ተወላችኋለሁ። አይናችሁን አንስታችሁ ተመልከቱ፣ እንደዚህ በሉ። ይሄን እነዚህም በሙሉ ምዕራፉ እንድታነቡ ትፈልጋለሁ። በመንፈስ ሆናችሁ እያመለካችሁ ትልቅነቱን የሚናገር ክፍል ስለሆነ ማለት ነው። እንዴት ነው መጽናናትን የምናገኘው? የአዋጅ ነጋሪ ድምፅ። የመጀመሪያው ንጉሳችሁ ይሄው፣ ሁለተኛው አምላካችሁ ይሄው፣ ሶስተኛው ፈራጃችሁ ይሄው የሚል ነው። በዛ ጠቀልለዋለሁ። እግዚአብሔር ይፈርዳል። አቤት እሱ ሲቀመጥ ደስ ሲል አይደለ? የሚያምርበት እሱ ነው። በነገራችን ላይ ቁጭ ብሎ ሲፈርድ የሚያምርበት እሱ ብቻ ነው። ቁጥር 27 ላይ እንሂድ።
ቁጥር 27 ላይ ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምን እንዴት እናገራለህ? ትንሽ ኮምፕሌን የሚያደርግ ሰው አይታያችሁም? ዛካይ አይ እግዚአብሔር ያያል ብለህ ነው፣ ይፈርዳል ብለህ ነው። ለምን እንደዚህ ትላለህ? ተው አትበል። እግዚአብሔር አያይም አትበል። እግዚአብሔር አይሰማም አትበል። እግዚአብሔር አይፈርድም አትበል። ተው። ከዚህ ከማጉረምረምና ከማጉተምተም ህይወት ውጣ። ተው። ይኸውላችሁ የማጽናናት ቃል የአምላካችሁ ቃል እንዲህ እያለ ነው የሚመጣው። አታጉረምርም ፕሊዝ። ተው። ፍርዴ ከኔ አልፋለች። በቃ ተሰውሮበታል። አይ ተሰውሮበታል። ይሄማ የኔ ጉዳይማ ተው። የሆነ የተቆለፈበት ቦታ አለ። እሱን ቁልፉ ሳይጠፋበት አይቀርም። ያን ያክልን ሞግታለን እኮ። ቢጠፋብን ነገር ለኛ ይጠፋል እንጂ እሱ ፈራጅ ነው። ይሄን ስላችሁ መጽናናት እንዲመጣ ተስፋ እንድታደርጉ ነው። በጭራሽ በማንም ፔን ላይ በማንም መከራ ላይ የመሳለቅ እቅዱ የለኝም። ማንም ሰው የሚያልፍበት የህይወት ጎዳና ማለት ትንሽ ህመም ነው ትልቅ ህመም ነው የሚባል ነገር የለም። በየቤቶቻችን ሲደርስና በየህይወታችን ሲደርስ ለኛ ሁላችንም የገጠመን ነገር በቃ የገጠመን ጉዳይ ነው። በደም ፊልም የምናደርገው የምናልፍበት ጎዳና ነው። በዛ ሁሉ ውስጥ ግን ፈራጃችሁ ይሄው። አላሳንሰው ማለት ይሄ እያለፋችሁ ያላችሁበትን ጉዳይ ተው፣ እመን፣ ማመን ነው የሚሻል፣ እንትን በለው፣ እርሳው ምናምን አልልም። ፔንፉል ነው። ሰው ይከዳችኋል። የምትወዱትን ታጣላችሁ። ፔንፉል ነው። በዚያ ሁሉ ስሜት ውስጥ ሆነ ጀስቲስ ትፈልጋለህ አይደል? እና እሱን ሳትስፋይ ማድረግ የሚችለው ብቸኛ ፈራጅ እሱ አምላካችሁ። ፍረደኝ ብላችሁ ስትሄዱ እሱ ብቻ ነው ሊፈርዳችሁ የሚችለው። ከልብ የሚያደርስ ነገር ለማጽናናት የሚሆን ነገር ያለው እርሱ ብቻ ነው። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰወረች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዴት እናገራለህ? ቁጥር 28 አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ አስተዋሩም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበትም ለሌላቸው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝትም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እንዲህም አይነት ነገር አለ። ምን አይነት ፍርድ ቢፈርድ ነው እንዲህ ያለ የንስር ጉልበት የሚገኘው? እነዚህ ጎበዞች የምትሏቸው ራሱ ምን ያደርጋሉ? ይወድቃሉ፣ ይታክታሉ። ማለት በቃ ሳስበው ድሮ ነበረኝ ጉልበት፣ እንደው ብታገልም ማሸነፍ የምችለው ያኔ ነበረ። ግን ምን ታደርገዋለህ እያለ ጥርስ ነክሶ የተቀመጠ ስንት አለ። ብቻ ለራሱ ጀስቲስ ማምጣት እየፈለገ ግን በቃ እንዲሁ ማለት ነው። ቃል አጣውለት። ግን ምንድነው እዚህ ጋር የሚለው? ስለ ጉብዝናው ወደ ጎን እናስቀምጠው። ጎበዝ ሆነ ስለ ራስ ተሟግተ ሳይሆን ጀስቲስ የምታመጣው ከዛ ባሻገር ግን አምላክን በመተማመን ጉልበትን ክንድህን ሳይሆን አምላክን በመተማመን ስትጠብቀው የእሱ ፍርድ ሌላ ነው ይላል። በንስር ክንፍ ያወጣሃል ይላል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ምን ያደርጋሉ? ተሐድሶ ይሆን። ጉልበት ጠፋ፣ አቅም አጣው፣ ተደቆስኩኝ ለምን ለኛ በእምነት የሚጠባበቁት እነርሱ
ከእርሱ ፍርድ መቀበላቸው አይቀርም። ድል ትነሳለች፣ ፍርድ ድል ነስታ ትወጣለች። ኃይላቸውን ያድሳሉ፣ የሚያቆማቸው እስከማይኖር ድረስ በንስር ክንፍ ወጥተው ይሄዳሉ፣ ይበራሉ፣ አይደክሙም፣ አይታክቱም። ይሄ ሁሉ ጉልበት ከወዴት መጣ? ይሄ ሁሉ ድል መንሳት ከወዴት መጣ? ይሄ ሁሉ ፍሪደም ከወዴት መጣ? በቃ እግዚአብሔር ፈቶ ሲለቅ እንደሱ ነው የሚሆነው። በሰው ያይደለ ጉልበት ይሄንን ነው የሚያደርገው። ስለዚህ አጽናኑ፣ ህዝቤን አጽናኑ። በአንድ በኩልም አብራችሁ ማልቀስ ካለባችሁ በጣም ቴንደር በሆነ በተሰበረ በሚወድ ፍቅር በተሞላበት ልብ ወደ ልብ ዘልቃችሁ ገብታችሁ ምን አድርጉ? አጽናኑ። የአንዳንዶች ጉልበትና የአንዳንዶች ልብ እጅግ የራደ በተለይም ደግሞ ከውስጥም ከውጭ መከራ የበዛበት እንደሆነ ስታዩ ደግሞ አዋጅን አውጁ። ከፍ አድርጋችሁ ተናገሩ። አንድም ለልብ ሌላም በዙሪያ ለከበበ ተናገሩ። አምላካችን የአማልክቶች አምላክ ነው። እሱ ንጉሳችን ነው። እሱ ፈራጃችን ነው። ተናገሩ ይሄን። ይሄ ወደ ሰዎች መጽናናትን፣ ወደ ሰዎች ፈውስን ይዞ ይመጣል። እግዚአብሔር ይባረክ። እንጸልይ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እንዴት ትልቅ አምላክ ነህ! እንዴት ትልቅ አምላክ ነህ! እንዴት ትልቅ አምላክ ነህ! እስቲ ከዚህ እንጀምር ወገኖቼ፣ ከዚህ እንድትጀምሩ እፈልጋለሁኝ። መጀመሪያ እስቲ ንስሐ እንግባ። በተለይም ደግሞ ልብ እንደርሳለን ብለን ልብ የሰበርንበት ሁኔታ ካለ የጌታን ጸጋ እንጠይቅ። ጌታ ሆይ እባክህን ቶኔን እንድቀንስ እርዳኝ፣ ንዴቴን እንድቀንስ እርዳኝ። የኔን ፍራስትሬሽንና ዲስአፖይንትመንት ልጆቼ ላይ፣ ጎረቤቶቼ ላይ፣ ቤተሰቦቼ ላይ ከማምጣት ይልቅ የመጽናናት ልጅ አድርገኝ እያላችሁ ስለ እግዚአብሔር ጸጋ እንለምናለን። ሃሌሉያ። ምናልባትም ብዙ ስለተቀመጥን ተነስተን ቆመን የምንጸልይ ደስ ይለኛል የምትችሉ ሰዎች ካላችሁ። ምናልባትም ሁልጊዜ እንደዚህ እወዳለሁኝና በግራ በቀኝ ላለው ሰው ጸልዩ። ስለ ራሳችሁ ብቻ ሳይሆን በግራ በቀኝ ላለው ሰው ጸልዩ። ሃሌሉያ። ጥቂት ደቂቃዎችን እንወስዳለን። ጥቂት ደቂቃዎችን። እግዚአብሔር ሆይ ጸጋህ ዛሬ በዚህ ጉባኤ ውስጥ ይምጣ። ጸጋህ ዛሬ በዚህ ጉባኤ ውስጥ ይምጣ። ጸጋህ ዛሬ በዚህ ጉባኤ ውስጥ ይምጣ። ፈውስ በዚህ ጉባኤ ውስጥ ይምጣ። መጽናናት በዚህ ጉባኤ ውስጥ ይምጣ። የእስራኤል አምላክ ልዑል እግዚአብሔር ሆይ ያንዳንዳቸውን የመጽናናት ልጆች አድርገህ እንድታነሳቸው ጸልያለሁ። እግዚአብሔር ሆይ በእነሱ ምክንያት ልባቸው የተሰበረ ካለ ዛሬ እግዚአብሔር ለፈውስ እንዲሆን ይሄ ነገር ጸልያለሁ። እንደገና ለመመለስ እንዲሆን እኔ ጸልያለሁኝ። እግዚአብሔር ሆይ በፊትህ እግዚአብሔር ሆይ እንወድቃለን። አቤቱ የሰራዊት አምላክ ልዑል እግዚአብሔር ሆይ የልጆቻችንን ልብ አሳልፈ ስጠን። የወዳጆቻችን፣ የጓደኞቻችን፣ የቤት ዘመዶቻችን ልብ አሳልፈ ስጠን። የእስራኤል አምላክ ልዑል እግዚአብሔር ሆይ ልባቸውን ወደ ልባችን መልስ። ልባቸውን ወደ ልባችን መልስ። ምሕረት የበዛልህ እንደኔ ያለ እንደኔ ያለው አቤት ጸጋ የበዛልህ እንደኔ ያለ እንደኔ ያለ አቤት አቤት በሉ እስቲ። አቤት 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 ምሕረት የበዛልህ እንደኔ ያለው አቤት ጸጋው አቤት ጸጋው የበዛ እንደኔ
ላመስግን እንጂ ስላደረግለት ሌላ ምን ቃል አለው? ያመስግን ያመስግን እንጂ ስላደረግለት ሌላ ምን ቃል አለው? ሌላ ምን ቃል አለው? ሁሌ በልቤ እኔ የምመኘው አንተን ማገልገል ስምህን ማክበር ነው። ዓይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼው ልኖር ተገቤ ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። ዓይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼው ልኖር ተገቤ። ክብሩን በማየት ነው ጥጋብ ያለው። ሃሌሉያ ሁሌ በልቤ እኔ የምመኘው አንተን ማገልገል ስምህን ማክበር ነው። ዓይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼው ልኖር ተገቤ ክብርን አይቼው ልኖር ተገቤ። አምላካችሁ ይኸው፣ አምላካችሁ ይኸው፣ አምላካችሁ ይኸው፣ አምላካችሁ ይኸው። ሃሌሉያ ክብርን አይቼ ልኖር ኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። ክብርህ ይገለጥ በእኛ መካከል፣ ክብርህ ይገለጥ። ሰርጓጉጡ ሜዳ ይሆን፣ ክብርህ ይገለጥ። ማዳንህ ይገለጥ። ሰርጓጉጡ ሜዳ ይሆን። ተራራው ዝቅ ይበል፣ ሸለቆው ይሙላ። የእስራኤል አምላክ ሉል እግዚአብሔር ሆይ ዛሬ ከልባችን ጋር ዲል እንድታረግ ጸልያለሁ። ንጉሡ በዙፋኑ ላይ ይንገስ። ንጉሡ በቤታችን ላይ ይንገስ። ንጉሡ በልባችን ላይ ይንገስ። ዛሬ እግዚአብሔር ሆይ ክብርህ ይገለጥ፣ ክብርህ ይገለጥ፣ ክብርህ ይገለጥ፣ ክብርህ ይገለጥ። ፈውስ ያለው እሱ ውስጥ ነው። ጌታ ሆይ ክብርህ ይገለጥ፣ ክብርህ ይገለጥ። የእስራኤል ቅዱስ እግዚአብሔር ሆይ እኔ ጸልያለሁ። ተራራው ዝቅ ይበል፣ ሰርጓጉጡ ሜዳ ይሆን። ሕዝብ ይመለስ፣ ሕዝብ ንስሐ ይግባ። ሕዝብ ማንነቱን ይተው፣ እኔነቱን ይተው። የእስራኤል አምላክ ሉል እግዚአብሔር ሆይ እኛ ልናንስ፣ አንተ ልትልቅ ይገባል። እኔ ላንስ፣ አንተ ልትልቅ ይገባሃል። እኔ ላንስ፣ አንተ ልትልቅ ይገባሃል። ክብርህን ሳይ ብቻ ነው ጥጋቤ፣ ክብር ብቻ ነው ክብሬ። እስራኤል አምላክ ሉል እግዚአብሔር ሆይ እጸልያለሁ ዛሬ እግዚአብሔር ሆይ በዚህ መካከል ልቡን የማያዋርድ እንዳይኖር፣ በዚህ መካከል እግዚአብሔር ሆይ አምላካችንን የማይሾም እንዳይኖር፣ በዚህ መካከል እግዚአብሔር የዘላለም አምላክ ወደ አምልኮ ውስጥ የማይገባ ሰው እንዳይኖር፣ የእስራኤል አምላክ ሉል እግዚአብሔር ሆይ ንስሐ የማይገባ ሰው እንዳይኖር ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። ዓይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼው ልኖር ተገቤ ልኖር ተገቤ። ጌታ ሆይ ነገር ተሰውሮብኛል የሚሉ ሰዎች በዚህ መካከል፣ ፍርድ ጠፍቶብኛል የሚሉ ሰዎች፣ የተገፉ ሰዎች
በብዙ መከራ ውስጥ እያለፉ ያሉ ሰዎች፣ ያለቀሱ ያሉ ሰዎች አልፏል፣ ፍርዴ አልፏል፣ ሳያየኝ አልፏል፣ ሳይፈርድልኝ አልፏል ብለው የሚያስቡ ሰዎች፣ ፍርድ ከኔ አልፋለች ብለው የሚያስቡ ሰዎች፣ አላየም አልሰማም ብለው የሚያስቡ ሰዎች፣ መገፋታቸው ለቅሷቸው ከንቱ እንደሆነ የሚያስቡ ሰዎች፣ በመከራ ውስጥ እያለፉ ያሉ ሰዎች፣ በማጉረምረም ውስጥ ያሉ ሰዎች ዛሬ እግዚአብሔር ሆይ መጽናናት እንዲደርሳቸው እጸልያለሁኝ። ኃይል ያገኛቸው፣ የንስር ኃይል ያገኛቸው፣ በንስር ክንፍ ይዟቸው የሚወጣ ኃይል ያገኛቸው። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደተባለ እግዚአብሔር ሆይ ተሐድሶ ዛሬ በዚህ ጉባኤ ውስጥ እንዲመጣ ጸልያለሁኝ። ባካችሁ ልጆቻችሁን አንሱና ከኔ ጋር ተባበሩ። ኃይል ይምጣ፣ ኃይል ይምጣ። የሚወድቁትን የሚያነሳ ኃይል ይምጣ። የሚያጉረመርሙትን ድንገት እግዚአብሔር ከስንፍና ቃልና ቋንቋ ውስጥ አውጥቶ እንደገና አምላካቸው ይኸው የሚሉበት ያንን መንፈስ እግዚአብሔር በመካከላችን ይልቀቅ። የእስራኤል አምላክ ልዑል እግዚአብሔር ሆይ እኔ ጸልያለሁ፣ መጽናናት በዚህ ጉባኤ ውስጥ ይለቀቅ። መጽናናት በዚህ ጉባኤ ውስጥ ይምጣ። ተሰውሮብኛል፣ እንቆቅልሽ ሆኖብኛል፣ የልጄ ጉዳይ፣ የትዳሬ ጉዳይ፣ የኔ ጉዳይ የሚሉ ሰዎች ዛሬ እስራኤል ቅዱስ እግዚአብሔር ሆይ ይኸው እጆቻችንን ሰጠን። ማንኛውም አይነት እግዚአብሔር ሆይ ከፍርድ ውጪ ነው ያለው ነገር ዛሬ በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ ከጫንቃቸው ላይ ቀንበር እንዲሰበር ጸልያለሁ። ኢየሱስ 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 ክብርህን አሳየን፣ ክብርህን አሳየን፣ ክብርህን አሳየን፣ ክብርህን አሳየን። እግዚአብሔር ሆይ ክብርህን አሳየን። ከተአምራት በላይ ተአምራት የሚሆነው ሊጽናኑ አይችሉም፣ ተሰብረዋል፣ በቃ ተሰብረዋል። ይሄንን ስብራት የሚጠግን ባነው ባልንበት በዚህ መካከል ተገልጠት ይጽናኑ እንመልከት። በተጽናኑበት መጽናናት ብዙዎችን ሲያጽናኑ እንመልከት። ክብርህን የእስራኤል ቅዱስ እግዚአብሔር ሆይ፣ ክብርህን የእስራኤል ቅዱስ እግዚአብሔር ሆይ ክብርህን አሳየን፣ ክብርህን አሳየን፣ ክብርህን አሳየን። ሃሌሉያ ሃሌሉያ። አምላካችሁ ይኸው፣ ንጉሳችሁ ይኸው፣ ፈራጃችሁ ይኸው።